የዐቢይ ጾም 8ኛ ሳምንት ሆሳዕና። ሆሳዕና የዕብራይስጥ ቃል ሲሆን ትርጉሙም አቤቱ አሁን አድን ማለት ነው። ከዘጠኙ አበይት በዓላት ውስጥ አንዱ ሲሆን ኪሩቤልና ሱራፌል በፍርሃት በረአድ ሆነው ዙፋኑን የሚሸከሙለት ጌታ በትሕትና በአህያ ጀርባ ተቀምጦ እየተመሰገነ ወደ ቤተ መቅደስ የገባበት፣ የዘካርያስ ትንቢትም የተፈጸመበት፣ ሕዝቡ ዘንባባውን ይዘው የዘመሩበት፣ ሕፃናት በንጹሕ አንደበታቸው ሆሳዕና በአርያም ለወልደ ዳዊት እያሉ ያመሰገኑበት ታላቅ የምስጋና በዓል ነው። ቅዱስ ያሬድ የወንጌሉን ቃል መሠረት አድርጎ ስለ ሆሳዕና በዓል ሲናገር ከደቀ መዛሙርቶቹ መካከል ሁለቱን ላካቸው። በፊተኛው ወዳለችውም አገር ሂዱ፣ የታሰረ የአህያ ውርንጭላም ታገኛላችሁ፣ ፈታችሁም አምጡልኝ አላቸው። ደቀ መዛሙርቱም እንዳዘዛቸው አደረጉ። የአህያ ውርንጭላንም አምጥተው ጫኑት። በጎዳና ላይ ልብሳቸውን የሚጎዘጉዙም ነበሩ። የዘንባባ ዝንጣፊም ይዘው አመሰገኑት። ብዙ ሕዝብ፣ ሽማግሌዎች፣ ሕፃናት ለዳዊት ልጅ ሆሳዕና ለአርያም እያሉ ተቀበሉት። ኢየሱስም ኢየሩሳሌም ገባ። በነቢዩ እንደተነገረው እግዚአብሔር የጽዮን ልጅ ሆይ ደስ ይበልሽ፣ እኔ ወደ አንቺ እመጣለሁ፣ በመካከልሽም እመላለሳለሁ፣ ለዘላለምም ደስ የማሰኝሽ እኔ ነኝ አለ በማለት በዓለ ሆሳዕና በምን አይነት ድምቀትና ድባብ እንደተከበረ ነግሮናል። ከዕለታት በአንድ ቀን ጌታችን በሚያስተምርበት በመጨረሻው ዓመት የፋሲጋ በዓል ለማክበርና ሕዝቡን ለማስተማር ከአንድ ሳምንት ቀደም ብሎ ወደ ኢየሩሳሌም ከደቀ መዛሙርቱ ጋር ወጣ። የደብረ ዘይት አቅራቢያ የምትሆን ልዩ ስሟ ቤተፋጌ ወደምትባል መንደር ብዙ ሰዎችን አስከትሎ ገባ። አንድምታችን እንደሚገልጠው ይህች ቤተፋጌ የድሆች መንደር ናት። ይኸውም ራሱ ድሃ አደረገ የተባለለት አምላካችን ድሆችን እንደሚወድና እንደሚያከብር ሲገልጥልን ነው። በዚች በቤተፋጌ በመተሰቃቀለ ጎዳና ላይ ቆመና ሐዋርያቱን አንድ ትእዛዝ አዘዛቸው። በተመሰቃቀለ ጎዳና ላይ ቆሞ ትእዛዙን ማዘዙ ስለምንድን ነው ቢሉ ወደፊት በመስቀል ተሰቅሎ ዓለም አቀፋዊ ትእዛዝ የሆነችውን ሕገ ወንጌልን እንደሚሰጠን ሲያመላክተን ነው። ጌታችን ከደቀ መዛሙርቱ ሁለቱን መርጦ በፊታችሁ ወዳለችው መንደር ሂዱና የታሰረች አህያ ከውርንጭላይቱ ጋር ታገኛላችሁ፣ ፈታችሁም አምጡልኝ ብሎ ላካቸው። በትርጉማን ይህች አህያ ከውርንጭላይቱ ጋር ታስራ እንደሆነችና የአህያይቷ ያለአዛር ስትሆን ታስራ የተገኘችበትም በቤተ አንያ እንደሆነ መተርጉማን ይናገራሉ። በመንደሩ ውስጥ የታሰረች አህያ መኖሯን ማንም ሳይነግረው መናገሩ ማምረ ኅብረት መሆኑን ለመግለጥ ነው። ቅዱስ ጳውሎስ እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም እንዳለ፣ ዳግመኛም በወንጌሉ የማይታወቅ የተሰወረ የማይገለጥ የተካደ የለም ተብሎ እንደተመዘገበ ጌታችንም ሁሉን አዋቂ እንደሆነ ሲገልጥላቸው ማንም ሳይጠቁመው መረጃም ሳይሰጠው ከመንደሩ ውስጥ ከውርንጭላይቱ ጋር አህያ መታሰሯን ነገራቸው። ማንም ለምንድን ነው ቢላችሁ በሉ ጌታችን ይሻችኋል ብትሏቸው ይስጧችኋል፣ አይከለክሏችሁም አላቸው። የሐዋርያት ሥልጣናቸው ከልካይ የሌለበት ሰማያዊ መሆኑን ለማስረዳት ነው። ከደቀ መዛሙርቶቹ መካከል የተላኩት ቅዱስ ጴጥሮስና ቅዱስ ዮሐንስ ነበሩ። ሁለት በመሆናቸው ለሕዝብና ለአሕዛብ ሐዋርያት አድርጎ እንደሚልካቸው ሲያጠያይቅ ነው። እነርሱም እኛ ይሾመናል ይሸልመናል ብለን ብንከተለው ደግሞ አህያ ፈች ሊያደርገን ነው ሳይሉ ደግሞስ የታሰረች አህያ ምን ሊያደርግለት ነው ብለው አላጉረመረሙም። ወይም ለምን ፈለግካት ብለው አላስፈላጊ ጥያቄ ውስጥ አልገቡም። በትእዛዙ ሳይወጡ እየሮጡ አህያይቱን ወደ ታሰረችበት መንደር ገሰገሱ። የታሰረችውም አህያ ከውርንጭላይቱ ጋር ፈተው አመጡለት። ጌታችንም ያልታሰሩት አህዮች በየሜዳው እያሉለት የታሰረች አህያይቱን በሌቦች ተሰርቃ የታሰረች አህያ ፈተው እንዲያመጡለት ለምን አዘዛቸው ብንል ሊቃውንት ይህንን ምስጢር ሲተረጉሙት የሐዋርያት አገልግሎትና መደበኛ ኃላፊነታቸው የታሰሩትን መፍታት እንደሆነ ሲያስረዳቸው ነው። ሌቦች አጋንንት ልባችንን እየሰረቁ መንፈሳቸውን እያደቀቁ በኃጢአትና በክህደት ወደ አሰራቸው ሰዎች እንደሚልካቸውም ሲያስተምር ነው። ጌታችን በአህያ የመቀመጡ ምስጢር ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ አምላክ ዳዊት በመዝሙሩ ሰማዮችን ዝቅ ዝቅ አደረገ፣ ጨለማን ከእግሩ በታችም ነበር፣ በኪሩቤል ላይ ተቀምጦ በረረ፣ በንፋስ ክንፍም በረረ፣ መሰወሪያውም ጨለማም አደረገ ብሎ የዘመረለት አምላክ ሊቁም
በኪሩቤል ላይ ተቀምጠ የውቅያኖስን ጥልቀት የምትመለከት አንተ ምስጉንና ልዑል ነህ ብሎ የተቀኘለት አምላክ ለምን በአህያ ተቀመጠ? ከአህያ የተሻለ መጓጓዣሽ ጠፍቶ ነውን? ወይስ ፈረስና ሰረገላ የሚያቀርቡለት አጥቶ ነው ቢሉ አይደለም። በመጀመሪያም ደረጃ ትንቢቱንና ምሳሌውን እንዲፈጽም ነው። ትንቢቱ ነቢዩ ዘካርያስ የጽዮን ልጅ ሆይ ደስ ይበልሽ፣ አንቺ የጽዮን ልጅ እልል በይ፣ እነሆ ንጉሥሽ የባሕሪ አምላክ የውሃ ጎዳና በቀን ላይ ሆኖ በአህያ ተቀምጦ ወደ አንቺ ይመጣል ተብሎ ትንቢት ተነግሮ ነበርና ይህን ትንቢት እንደደረሰ እንደተፈጸመ ለማጠያየቅ ነው። ምሳሌው ቀድሞ በብሉይ ኪዳን ነቢያት መጪው ዘመን የጦርነት ዘመን ነው፣ እዘኑ፣ አልቅሱ፣ ጽሙና ጸልዩ ብሎ ሕዝቡን ማስጠንቀቅ ሲፈልጉ በፈረስ ተቀምጠው ከል ወይም ጥቁር ልብስ ለብሰው ከል ጥምጥም ጠምጥመውም ይዘው በአደባባይ ይታያሉ። ጥበበኛው ሰለሞን ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ነው እንዳለ። ጦርነት ሲነሳ መጀመሪያ የሚዘጋጁት ፈረሶች ናቸው። ስለዚህ ፈረስ የጦርነት ምልክት ነው። በአንጻሩ ደግሞ መጪው ዘመን የሰላም እግዚአብሔር አመስግኑ ብሎ ለሕዝቡ የምስራች መናገር ሲፈልግ በአህያ ተቀምጠው ነጭ ልብስ ለብሰው ነጭ ጥምጥምም ጠምጥመው ነጭ መነስነስ ወይም ጭራ ይዘው ይታያሉ። ጌታችን በዚህ ልማድ የሰው ልጅ የሚታረቅበት፣ ፍዳና መርገም የሚርቅበት፣ የበለስ ደም የሚደርቅበት፣ የሰው ልጅ ከዲያብሎስ መንጋጋ ከአጋንንት አለንጋ የሚላቀቅበት 5500 ዘመን በጉጉትና በተስፋ ይጠበቅ የነበረው የሰላም ዘመን ደረሰ ሲሉ በአህያ ተቀምጦ ታየ። አህያ የሰላምና የድል ምልክት ናት። ስለዚህ ማስረጃ የሚሆነን የዲቦራ ታሪክ ነው። ይህም በእግዚአብሔር ረድኤት በነቢይት የዲቦራ ብልሃትና ጸሎት የእስራኤል ሕዝብ ባርቅ በአሕዛብ ንጉሥ ሲርሳርን ድል ባደረገ ጊዜ የእስራኤል መሳፍንትና መኳንንት በነጫጭ አህዮች ተቀምጠው ጎዳናውን እየዞሩ እግዚአብሔርን እንዳመሰገኑና ደስታቸውን ለሕዝቡ እንዳበሰሩ መጽሐፈ መሳፍንት እንዲህ ሲል ያስነብበናል። ልቤ ወደ እስራኤል አለቆች ነው፣ በሕዝቡ መካከል ነፍሳቸውን በፈቃዳቸው ወደ ሰጡት እግዚአብሔርን አመስግኑት። በነጫጭ አህዮች የምትጫኑ በወላንሳ ላይ የምትቀመጡ በመንገድ ላይ የምትሄዱም ተናገሩ ሲል አለቆች በሰራዊቶቻቸው ብዛት ሳይሆን በእግዚአብሔር ረድኤት ድል እንደተቀናጁ በአደባባይ ወጥተው እንደመሰከሩ ይነግረናል። ይህ ታሪክ ለዘመነ ሐዲስ ምሳሌ ነው። ባርቅ የጌታ ምሳሌ ሲሆን ሲሳር የዲያብሎስ ምሳሌ ነው። ባርቅ ሲሳርን ድል እንደነሳው ጌታችንም ዲያብሎስን ድል ነስቶታል። ባርቅ በነጭ አህያ ተቀምጦ ድሉን እንዳበሰረ ሁሉ ጌታችንም በአህያ ተቀምጦ ሆሳዕና በአርያም እየተባለ ዲያብሎስን ድል የሚነሳበት የሰውን ልጅ ነፃነቱን የሚጎናጸፍበት ዘመን መድረሱን አብስሮናል። ዋናው ሚስጥር በአህያ የተቀመጠ ሸሽቶ አያመልጥም፣ ብዙ ርቆም አይሄድም። ጌታችንም በአህያ የተቀመጠው ከቤተ አይሁድ እጅ አላመልጥም፣ ይይዙኛል፣ ይሰቅሉኛልም ሲል ነው። አንድም በፍጹም ልባቸው ለሚሹ በቅን መንፈስ ለሚፈልጉኝ ደግሞ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ሲል ነው። ከላይ እንደተገለጠው ዲያብሎስ 5500 ዘመን የሰውን ልጅ እንደ አህያ ጭኖ በኃጢአት ልጓም ለጉሞ ይጋልበው ነበር። ዘመኑም ሲፈጸም ጌታችን ዲያብሎስን ከሰው ልጅ ዘባነ ልቡና ላይ አውርዶ የራሱ ማደሪያ የሚያደርግበት ዘመን መድረሱን ለመግለጥ በአህያ ጀርባ ተቀመጠ። ይኸውም ዲያብሎስ ያቆሸሸውን ሰውነት በደሙ ፈሳሽነት አጽንቶ ማደሩን ያሳያል። አንድም ጌታ ወደዚህ ዓለም የመጣው ለትሕትና ነው እንጂ ለልዕልና አይደለምና ትሕትናውን ያሳይ ዘንድ በአህያ ተቀመጠ። አህያ የተናቀች ፍጥረት ናት። ከተሰጡን የቤት እንስሳቶች መካከል ይበልጥ አገልግሎት የምትሰጠን አህያ ሆና ሳለ አለመታደል ሆኖ ግን የመጥፎ ነገር ተምሳሌት አድርገን እንተርባታለን። ለምሳሌ አንድን ሰው ጥሩ ነገር አይግጠምህ፣ ደግ ነገር አይወድህ ማለት ስንፈልግ ለአህያ ማር አይጥማትም እንላለን። አሁን ለአህያ ማር አቅርበንላት ማር አይጥመኝም ብላ አይደለም። ይህን ስም የተሰጣት እኛ ነን። እንደዚሁ ክብር አይወድልህም ማለት ስንፈልግ የአህያ ሥጋ አልጋ ሲሉት መሬት እንላለን። ሆድህ ከሞላ ጉንጭ ከቀላ ስለ ሌላው አይጨንቅህም። ጥቅምህ ካልጎደለ ፍላጎትህ ከተደላደለ ከሰው ነገር አያሳስብም ማለት ስንፈልግ ደግሞ እኔ ከሞት ሰርዶ አይብቀል አለች አህያ እንላለን። ይህንንና የመሳሰሉትን መጥፎ ነገሮች ስንተርባት ኖረናል። በአጠቃላይ ስለ አህያ ስናስብ ስሟ ራሱ ስድብ ነው።
ለሸክም የተፈጠረች ሆናም ግን የምትሰጠው የአገልግሎት ያህል ክብር የማይሰጣት የየትኛውም ሀገር ያለች አህያ ታሪኳ ተመሳሳይ ነው። ጀርባዋ በሸክም ብዛት የቆሰለ፣ እግሯ በጭነት ብዛት የተብረከረከ፣ ዱላ ያስመረራት፣ እረፍት የናፈቃት እንስሳ ናት። ነገር ግን ይህች የተዋረደች እንስሳ በኪሩቤል ላይ የሚቀመጠው ሰማያዊ ንጉሥ ክርስቶስን በትሕትና ዙፋን አደረጋት። ዱላ በለመደችበት እረፍት በናፈቃት በዚያች ምስኪን ላይ ቀንበሬ ልዝብ ነው ሸክሜም ቀሊል ነው ያለ ንጉሥ ተቀመጠባት። የልባቸው ጀርባ በኃጢአታቸው ሸጉም ለጎበጠ ለበደል ብዛት ለቆሰለባቸው ሰዎች ሸክማችሁ ተራግፎ ከእስራት ተፈተው ዘላለማዊ እረፍት እንደሚያገኙ የሚያመላክት ትምህርት ነው። ሰው የናፈቀው አይጠቅምም ብሎ የጣለውን እግዚአብሔር ያከብራል። ሰዎች ባይተዋር ያደረጓቸውን እግዚአብሔር ከፍ ከፍ ያደርጋቸዋል። ሐዋርያው ቅዱስ ጳውሎስ እግዚአብሔር ጥበበኞችን እንዲያሳፍር የዓለም ሞኝ ነገርን መረጠ፣ ብርቱ ነገር እንዲያሳፍር የዓለም ደካማን ነገር መረጠ፣ እግዚአብሔር የሆነውን ነገር እንዲያጠፋ የዓለሙን ምናምንቴ ነገር የተናቀውን ነገር መረጠ፣ ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ በማለት እግዚአብሔር የተናቀውን እንደሚያከብር ተናግሯል። ይህንኑ ለማረጋገጥ ጌታችን ሲወለድ በሀብታም መንደር፣ በባለሥልጣኖች ሰፈር፣ በቤተ መንግሥት አልተወለደም። ከቦታ የከብቶች በረት፣ ከሰዎች የተናቁ እረኞችን መረጠ። ወደዚህ ዓለም የመጣው ለትሕትና ነውና የተናቀች አህያ ላይ መቀመጡ በዚህ ምክንያት ነበረ። አንድም አህያ ችግርን የምትቋቋም፣ መከራን የምትቀበል፣ ድካምን የምትችል ትዕግሥተኛ እንስሳ ናት። በዚህ አንጻር ትሕትና ትዕግሥትንና የዋህነትን ሁሉ ገንዘብ አድርገህ ብንገኝ የምሕረት አምላክ ኢየሱስ ክርስቶስ ከኃጢአት እስራት ሊፈታን እንዲሁም የእርሱን መቀመጫ የጸጋውን መገለጫ ሊያደርገን ቅዱስ ፍቃዱ እንደሆነ ያስረዳናል። ሌላው አህያ የዋህ እንስሳ ናት። ክብር ይግባውና ጌታችን ንጉሠ ነገሥት ሲሆን ኪሩቤል ዙፋኑ በፍርሃት በረዓድ የሚሸከሙት ከ24ቱ ካህናተ ሰማይ ዙፋኑን በፍርሃት የሚያጥኑለት እርሱ በትሕትና የዋህ ሆኖ በተናቀች አህያ ላይ ተቀመጠ። ይህም የተናቁትን ሊያከብር እንደመጣና በየዋሃን ምዕመናን ልቦና እንደሚያድር ለማሳወቅ ነው። ሊቁ ያዕቆብ ዘስሩግ በዚህ ጉዳይ ላይ ፍቅሩ ከዘባነ ኪሩብ አውርዶ በአህያ ጀርባ ላይ እንድትቀመጥ አስገደደ። ብዙ ዓይንና ብዙ ገጽ ካላቸው ከሰራዊተ መላእክት ይልቅ በዲዳን አህያ ትመሰገን ዘንድ ወደድክ። በሰማይ ሰራዊት ሰረገሎች ተቀምጠ ክብርህንን ለማሳየት አልወደድክም። በውርንጫለ ላይ ተቀምጠ ወደ ሰማይ ሰራዊት መሄድን መረጥክ እንጂ። በአርያም እሳታውያን የሚሆኑ ኪሩቤል ያመሰግኑሃል። በምድር ሕፃናት ይዘምሩልሃል። በአርያም ብርሃናዊ መላእክት በብርሃን ክንፋቸውን መንገድን ያነጥፉልሃል። በምድር ደቀ መዛሙርት ልብሳቸውን አንጥፈው መንገድን አስተካከሉ። ወዮ አረማያዊ ሲሆን ምንም ሳይንቀን ይጎበኘን ዘንድ ከአባቱ መጣ። እርሱም በገዛ ፍቃዱ ሰው እስከ መሆን ደርሶ መጣ። በአህያ ላይ ተጭኖም ይጎበኘን ዘንድ መጣ። ነቢዩ ዘካርያስ የመንፈስ ቅዱስን እንዚራ ይዞ በደስታ ትንቢትን ለመናገር ይቻላል እንዴ? እየደረደረ የጽዮንን ልጅ ይረጣታ በማለት አስተምሮናል። የዘንባባው ምስጢር። በዕለተ ሆሳዕና ሐዋርያት አእሩግ ሕፃናት የዘንባባ ዝንጣፊ ይዘው ማመስገኛቸው ስለምንድን ነው ቢሉ ቅጠላቸው ሰፋፊና በጣም የሚያምር መዓዛቸው የሚያውድ መልካቸው የሚወደድ ብዙ እጽዋትና አበቦች እያሉ ዘንባባ የተመረጠበት ምስጢር ምንድን ነው? ዘንባባ ከበዓለ ሆሳዕና ጋር ያለው ተዛምዶ ምንድን ነው የሚለው በአጭሩ 3 ምሳሌዎችን ብቻ አንስተን እንመልከት። አንደኛ፣ ዘንባባ የደስታ ምልክት ነው። የብሉይ ኪዳን ሰዎች የምስራች የደስታ ቃል ሲሰሙ ዘንባባ ይዞ ማመስገን የተለመደ ነበር። ይኸውም አብርሃም የተስፋ ልጁን ይስሐቅን በወለደ ጊዜ ደስ ቢለው የዘንባባ ዝንጣፊ ይዞ መሠዊያውን እየዞረ እግዚአብሔርን አመስግኗል። ቅዱስ ያሬድም አብርሃም የዘንባባ ዝንጣፊ ይዞ በምስጋና መሰሚያው እየዞረ አመሰገነ፣ ይህች ዕለት ሆሳዕና በአርያም የሚባልባት የእግዚአብሔር በዓል ናት አለ በማለት ዘምሯል። በዚህ ልማድ ሐዋርያትም
ይህንን ታሪክና ትውፊት ያውቁ ነበርና ዳግም ከማይጠፋ ዘር በጸጋ ልትወልደን ወደዚህ ዓለም መጣ። ከእናትና ከአባቶቻችን ብንወለድ እንሞታለን፣ ከአንተ ብንወለድ ግን ዳግመኛ ሞት የለብንም። የአንተ ልደት ሕያው ነውና ሕያውን ያደርገናል። አንተ ልደት ቅዱስ ነውና ቅዱሳን ያደርገናል። ይህንን ሕያውና ቅዱስ የሆነውን የልጅነት ጸጋ ልታድለን ስለመጣ ደስ ብሎናል ሲሉ የዘንባባ ዝንጣፌ ይዘው አመሰግነዋል። እንዲሁም ቅድመ ዓለም ያለ እናት ከአብ መወለድህንና ድኅረ ዓለም ያለ አባት ከእመቤታችን ከቅድስት ድንግል ማርያም መወለድህን እናምናለን። አምነንም ልደትን እናበስራለን እናስተምራለንም ሲሉ ነው። ቅዱስ ጴጥሮስ የታሰረች አህያን ይወክላል። ያገባ ሕጋዊ ነውና፣ ዮሐንስ በውርንጭላይቱ ይመሰላል፣ ወጣት ድንግል ነውና። በትርጉማን እንዲህ ይተረጉሙታል። በሃይማኖት ዘንድ ልዩ የሆኑ የአሕዛብ ጥሪ በነቢያት በሐዋርያት እጅ ሆናለችና ስምዖንና ጴጥሮስ ያገባ አረጋዊ ሲሆን በነቢያት ዘንድ ምልክት ነው። ዮሐንስ ደግሞ ድንግል ጎልማሳ ሲሆን በእጃቸው ለሕይወት የተጠራ በሐዋርያት ዘንድ ምልክት ነው በማለት ያመሳጥሩታል። ወንጌላዊ ማቴዎስ የታሰረች አህያ ከውርንጭላይቱ ጋር ታገኛላችሁ በማለት በሴት አንቀጽ ሲናገር፣ ሌሎች ወንጌላውያን አህያ ታገኛላችሁ ብሎ በወንድ አንቀጽ ተናግረዋል። ይኸውም ሐዋርያው ወንድም ሴትም ከኃጢአት እስራት ለመፍታት ወደ ዓለም እንደሚላኩ ለማጠያየቅ ነው። 2. ዘንባባ የድል ምልክት ነው። ዮዲት የምትባል ሂብራዊት ሴት እስራኤል በባርነት ሳሉ ሆሎፎኒስ የሚባል ሕዝብ ንጉሥ እስራኤልን እየረገጠ እየገረፈ አገዛዝ አጽንቶባቸው ይኖር ነበር። ይህች ዮዲት በብልሃቷና በጥበቧ የንጉሡን ራስ ቆርጣ ድል ነስታ እስራኤልን ከባርነት ነፃ ብታወጣላቸው እስራኤላውያን ደስ ብሏቸው የዘንባባ ዝንጣፌ ይዘው እግዚአብሔርን ዮዲትንም አመሰግነዋል። በዚህ ልማድ ዲያብሎስ በአዳምና በሔዋን እንዲሁም በልጆቻቸው ላይ የጨለማ መጋረጃን ጋርዶ ሕሊናቸውን ዙፋን ሰውነታቸውን ድንኳን አድርጎ አገዛዝ አጽንቶባቸው ይኖር ነበር። የባርነት ውልም እንዲዋዋሉ አስገድዷቸዋል። አዳም ገብሩ ለዲያብሎስ፣ ሔዋን ዓመቱ ለዲያብሎስ ብለው ጽፈው ሰጥተውት ነበርና ያንን ተቀብሎ በእንጨት ብንቀርጸው ይበሰብሳል፣ በብረት ብንቀርጸው ይዝጋል ብሎ በሁለት ኅብረ ኪሩብ ቀርጾ አንዱን በዮርዳኖስ አንዱን በሲኦል ጥሎታል። በዮርዳኖስ የጣለው ጌታ በተጠመቀ ጊዜ እንደ ሰውነቱ ረግጦ ወንድ አምላክነቱ አቅልጦ አጥፍቶታል። በሲኦል የጣለውን በዕለተ ዓርብ በአካለ ነፍስ ወርዶ ነፋሳትን ሲያወጣ አቅልጦ አጥፍቶታል። ሐዋርያው ቅዱስ ጳውሎስ ከባላጋራችን ተንኮል የተነሳ ሰው በመሆናችን የዕዳ ደብዳቤያችንን አጠፋልን፣ ከመካከላችንንም አራቀው፣ የመስቀሉም ቸነከረው ብሏል። ስለዚህ ሐዋርያት ይህንን ተረድተው ጌታ ሆይ የዲያብሎስን የሰራዊትን ራስ ቀጥቅጠ ከሰው ልጆች መንገድ ላይ የምታስወግድ ነህና በመስቀል ኃይል ዲያብሎስን ድል ነስተን ከእርሱ አገዛዝ ነፃ የምታወጣን አንተ ነህና በመምጣት ደስ ብሎናል፣ እናመሰግናለን ሲሉ ነው ፍቃደ ሥጋቸውን ለፍቃደ ነፍሳቸው አስገዝተው በዓላውያን ፊት ሃይማኖታቸውን መስክረው አንገታቸውን በስለት ሰውነታቸውን ለእሳት እግሮቻቸውንም ለጠጠር ደረታቸውንም ለጦር ሰጥተው ፍትወት እኩያን ኃጢአትን ታግሰው የዚህን ዓለም ፍላጎት ምኞትን ድል ነስተው ወደ ላይኛው ዓለም የተሸጋገሩ ቅዱሳን የድል አድራጊ ምልክት ዘንባባ እንደሚሰጣቸው ዮሐንስ በራእዩ ተናግሯል። 3. ዘንባባ የውበት ምልክት ነው። ዘንባባ የውበት መገለጫ ነው። በተለይ የተክለ ሰውነታቸው ማማር፣ ቁመናን፣ ግርማ ሞገስን በአጠቃላይ ውበትን ለመግለጽ እንደ ምሳሌ የሚጠቀሰው ዘንባባ ነው። እገሌ እንደ ዘንባባ ይመስላል ይባላል። በፍቅር የጥበበ ሰለሞን የእመቤታችን አቻ የለሽ ውበት በተገለጠበት አንቀጹ ላይ ሲቀኝላት እንዲህ ብሏል። ይህ ቁመትሽ የዘንባባ ዛፍ ይመስላል፣ ወደ ዘንባባ ዛፍም እወጣለሁ በማለት ዘንባባ አብረቅራቂ እንደሆነ ሁሉ እመቤታችንም ፊቷ የሚያብረቀርቅ ብርሃነ ጸጋዋን የሚያስደንቅ እንደሆነ በማነጻጸር ተናግሯል። ወደ ዘንባባው እወጣለሁ ማለቱ ወደ ምልጇ ወደ ቃል ኪዳኗ እደርሳለሁ፣ ስሟ ወደሚጠራበትም ገዳም እወጣለሁ ማለቱ ነው። ዳግመኛም ሰለሞን ታላቁን ቤተ መቅደስ ሰርቶ ሲጨርስ ቅድስተ ቅዱሳኑ ውስጥ የሚገኘውን መሠዊያውን ሲሰራ በውስጡና በውጭ የኪሩቤል የዘንባባ ዛፍ የሚፈነዳ የአበባ ምስል እንደቀረጸበት በዘንባባ ሐረግ እንዳስጌጠና ዜና ነገሥት መዝግቦ ያስነብበናል። ይኸውም ለመሠዊያው ያለውን ክብር ያስረዳል።
ለዚህ መሠዊያ መሥዋዕት የሚያደርግ የእመቤታችን ምዕራገ ጸሎት በመሆኑ የዘንባባ ዛፍን ትመስያለሽም አላት። የእመቤታችን ወዳጅ አፄ ዘርዓ ያዕቆብም ሲያመሰግናት እመቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለ የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል ሲል ተቀኝቶላታል። ስለዚህ ዘንባባ የውበት ምሳሌ መሆኑን ከተረዳን ጌታችን ዘንባባ በያዙ ሕዝብ ታጅቦ መመስገኑ 5500 ዘመን በፍዳ በኩነኔ በአጋንንት ሥራ ጠውልጎ ተጎሳቁሎ የነበረውን ውበታችንን ዳግም ሊመልስልን መጣን ሲሉ ነው። አንድም ፍጥረታት ሁሉ በውበት የፈጠርክ ጌታ ውበት ላጣነው ውበት ልትሆነን ወደዚህ ያለ መጣም ሲሉ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾም ጸሎታችንን ይቀበልልን። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ወስብሐት ለእግዚአብሔር።